ትዳር ሳይመሰርት ግማሽ ክፍለ ዘመንን የተሻገረው ሰልማን ካን አሁንም የፍቅር ሕይወቱ አነጋጋሪነቱ እንደቀጠለ ነው። የማግባት ዕድሜ አልፏል ይላል ዱርዬው ሰልማን ካን። ሰላም ውድ የሚዛን ቤተሰቦቻችን፣ የቦሊውዱ ዱርዬ ዘ ባድ ቦይ ኦፍ ቦሊውድ በመባል የሚታወቀውን ሰልማን ካንን አስገራሚ የፍቅር ታሪኮች ወደ እናንተ እናደርሳለን። ከዓለም ቆንጆዋ አሸዋሪ አንስቶ ከ10 በላይ ውቦችን በፍቅር የነካካውን ሰልማን ካን በበርካታ አስገራሚ ክስተቶች የተሞላውን የ40 ዓመታት የፍቅር ታሪኩን እናደርሳለን። ትዳር ሳይመሰርት ግማሽ ክፍለ ዘመን የተሻገረው ሰልማን ካን አሁንም የፍቅር ሕይወቱ አነጋጋሪ ሆኖ እንደቀጠለ ነው። የሰልማን ካን የፍቅር ጉዳዮች በቦሊውድ ውስጥ ብዙ ጊዜ ተነጋግረው የተወራባቸውና ብዙ ትኩረት የሳቡ ጉዳዮች ናቸው። 60 ዓመቱ ላይ የሚገኘው ሰልማን እስከ ፈረንጆቹ 2025 ድረስ ከተለያዩ ታዋቂ ሴቶች ጋር በፍቅር ግንኙነት አልፏል። ከእነዚህም መካከል ተዋናዮች፣ ሞዴሎችና ሌሎች ታዋቂ ሴቶች ይገኙበታል። ከተለያዩ ምንጮች የተገኘውን መረጃ መሰረት በማድረግ የሰልማን ካንን በጣም አስገራሚ የፍቅር ግንኙነቶች በዝርዝር እንመለከታለን። በመጀመሪያ የምናገኛት የሰልማን የፍቅሯ ሴት ሻሂን ጃፍሪ በ1980ዎቹ ከቦሊውድ ኮከብ ጋር በፍቅር ከንፈዋል። ሻሂን ጃፍሪ የሰልማን ካን የመጀመሪያ ፍቅር እንደነበረች ይነገራል። ሰልማን በ19 ዓመቱ ኮሌጅ ውስጥ ሳለ ከሻሂን ጋር ተገናኘ። የሻሂን ቅድመ አያት ታዋቂው ተዋናይ አሾክ ኩማር ነበር። ሰልማን በወቅቱ በፍቅር ከንፎ ጥንዶቹ ስለ ጋብቻም የተነጋገሩበት ወቅቶች እንደነበሩ ይነገራል። ነገር ግን ሳይታሰብ ሰልማን ይህንን ግንኙነቱን ተወት አድርጎ በ1988 አካባቢ ከሳንጊታ ቢጅላኒ ጋር ሲገናኝ ይህ ፍቅር ተቋጨ። ሰልማን ወደ ሁለተኛው የፍቅር ምዕራፍ ሳንጊታ ቢጅላኒ ተሸጋገረ። ሳንጊታ ቢጅላኒ በ1980 የሚስ ኢንዲያ አሸናፊዋ ከሰልማን ጋር በ1980ዎቹ መገባደጃ እና በ1990ዎቹ መጀመሪያ ላይ በተደረገ የቦሊውድ ፓርቲ ተገናኝተው ግንኙነት ጀመሩ። ግንኙነታቸው የተፋፋመ ሄዶ በ1994 ግንቦት 27 ላይ ለመጋባት እቅድ ነበራቸው። ነገር ግን ሳንጊታ ሰልማንን በግንኙነት ላይ ታማኝ አይደለም በማለት ቺት አድርጎብኛል ወይንም ወስልቷል በማለት ክስ አቀረበችበት። ጋብቻውም ተሰረዘ። በኋላ ሳንጊታ ከቀድሞ ክሪኬተር ሞሐመድ አዙርዲን ጋር ትዳር መስርታ ሕይወቷን ገፋችበት። ምንም እንኳን ከሰልማን ጋር የነበራት ግንኙነት ቢቋረጥም ሰልማንና ሳንጊታ በጓደኝነት ብቻ ቀጥለዋል። ሰልማን በሶስተኛነት ውሃ አጣችን ሴት አገኘው። ከዚህ በኋላ ትዳር ልመሰርት ነው እልል በሉ ሲል የምስራች አለ። ሶሚ አሊ ትባላለች። ሶሚ አሊ የፓኪስታን አሜሪካዊ ዜግነት ያላት ሲሆን ተዋናይና ሞዴል ናት። በ1980ዎቹ መካከል ከሰልማን ጋር ረጅም ፍቅር ግንኙነት ጀምራ ይህም ወደ ትዳር ያመራል ተብሎ በበርካቶች ዘንድ ሲወራ ቆይቷል። ሶሚ ለሰልማን ያላት ፍቅር በፊልሞች ከተመለከተችው በጉርምስና ዘመኗ ጀምሮ እንደነበር ጋዜጦች፣ መጽሔቶች እንዲሁም የተለያዩ የብሮድካስት ሚዲያዎች ሲዘግቡ ቆዩ። በዚህ ጊዜ ውስጥ የሞዴሊንግ ስራዋንም እያዳበረች ነበር። ሶሚ ሰልማን በግንኙነታችን ወቅት ታማኝ አልነበረም በማለት በድንገት ስንት የተወራለትን የትዳር ወሬ ግቡን ሳይመታ በመለያየት ግንኙነታቸው ተጠናቀቀ። ሶሚና ሰልማን ግንኙነታቸው ቢቋረጥም እስካሁን ድረስ በተለያዩ የቴሌቪዥን መድረኮች ሶሚ በተጋበዘች ቁጥር ስለ ሰልማን መጠየቋ፣ እሷም ስለ ሰልማን መልካሙን መናገሯን ቀጥላለች። ሰልማን በአራተኛነት በፍቅረኛነት የያዛት የቦሊውድዋ የወቅቱ ንግሥት አሽዋሪያ ራይን ነበር። የፍቅር ሕይወቱ ትልቅ ምዕራፍ እንደሆነ ይነገርለታል። የሰልማንና አሽዋሪያ ግንኙነት በቦሊውድ ታሪክ ውስጥ እጅግ ተወዳጅና አወዛጋቢ ከሆኑ ግንኙነቶች አንዱ ነው። በ1999 በሳንጄ ሊላ ባሰንሊ ሐምዲልዴ ቹኬሳንም ቀረጻ ወቅት ፍቅራቸው ጀመረ። ግንኙነታቸው ለ2 ዓመታት ቆየ። የፍቅር ግንኙነታቸው ባለመረጋጋት የተሞላ የሚዲያ መነጋገሪያ አጀንዳ ሆኖ እንደነበር ይነገራል። በዚህ ጊዜ ውስጥ ሰልማን በአሽዋሪያ ላይ አካላዊ ጥቃት ፈጽሟል የሚሉ ወሬዎችም ተናፍሰዋል። ልዩነት ውስጥ ከገቡ በኋላ በ2001 ሰልማን በሌሊት ወደ አሽዋሪያ ቤት በመሄድ በሩን በተደጋጋሚ ሲቀጠቅጥና ራሱን እንደሚያጠፋ ሲዝት የሚያመለክቱ ቪዲዮዎች በወቅቱ የመነጋገሪያ ጉዳይ ነበሩ። አሽዋሪያ በ2002 ግንኙነታቸውን በይፋ እንዳቋረጠችና ከሰልማን ጋር ያላትን የፍቅር ግንኙነት ማቋረጣን ብቻ ሳይሆን በየትኛውም ፊልም ላይ ከሱ ጋር አብራ ለመስራት እንደማትፈልግ ተናግራለች። ሰልማን በኋላ በአንድ ቃለ መጠይቅ ላይ የአሽዋሪያን ወላጆች እንዳስቀየመ በመናገር ይቅርታ ሲል በአደባባይ ተማጽኗል። ይህ ግንኙነቱ ከተቋረጠ በኋላ አሽዋሪያ ከተዋናይ ቪቬክ ኦብሮይ ጋር ግንኙነት ጀመረች። ይህም ከሰልማን ጋር ተጨማሪ ግጭቶችን ፈጠረ። ሰልማን ቪቬክ ኦብሮይ ፊልም እንዳይሰራ የተለያዩ መሰናክሎችን በማድረግ የሙያ ሕይወቱን እንዳበላሻሸበት ይነገራል። በሰልማን መሰናክሎችም የቪቬክና የአሽዋሪያ ፍቅር ሳይጸና በመለያየት ተጠናቀቀ። ከ20 ዓመታትም በኋላ ይህ የፍቅር ግንኙነት የቪቬክ የሰልማን የአሽዋሪያ ስም እየተነሳ እንዳነጋገረ ነው።
ሰልማን ከአሸዋሪያ በኋላ የያዛት ፍቅረኛው እንዲሁ የሚዲያ መናገሻ ነበረች። ካትሪና ኬፍ። ሰልማን ካንና ካትሪና በ2025 በፊልሙ ሜን ፕያር ኪዩን ኪያ ላይ አብረው ሲሰሩ ግንኙነታቸው ጀመረ። በቦሊውድ ውስጥ ተወዳጅ ከሆኑ ጥንዶች አንዱ ለመሆን ቻሉ። ሰልማን ካትሪና ወደ ቦሊውድ ትልልቅ መድረኮች እንድትመጣ እድሉን የከፈተ ተደርጎም ይነገራል። ይህም ግንኙነት ሳይጸና በ2010 ካትሪና ከሰልማን ጋር ያለው ግንኙነት በመለየት ተቋጨ። ወዲያው ካትሪና ከተዋናይ ረንቢር ከፑር ጋር ግንኙነት ጀመረች። ምንም እንኳን ግንኙነታቸው ቢቋረጥም ሰልማንና ካትሪና በጓደኝነት አብረው ታይተዋል። ስድስተኛዋ የሰልማን የፍቅር መዳረሻ ስኔሃ ኡላል ኖ ታይም ፎር ላቭ በተሰኘ ፊልም ላይ ከሰልማን ካን ጋር በትወና በተጣመረችበት ፊልም የፍቅር መጀመሪያዋን አደረገች። ስኔሃ መልኳ ብዙ ነገሯ ከአሸዋሪያ ጋር ስለሚመሳሰል ሰልማን እሷን በፍቅር የያዛት አሸዋሪያን ለመርሳት ነው ተብሎ በስፋት ተወራ። የነበራቸው ግንኙነት ግን ረጅም አልነበረም። ዩሊያ ቫንቱር የሮማንያ የቴሌቪዥን አቅራቢ ሌላዋ የሰልማን የፍቅር ግንኙነት መዳረሻ ናት። ይህም የፍቅር ግንኙነት ወሬዎችን፣ አሉባልቶችን፣ የተለያዩ ሐሜቶችን በማስተናገድ እድሜው አጭር ነበር። ዩሊያ ከሰልማን ቤተሰብ ጋር በጣም ቅርብ እንደነበረች ይነገራል። እንዲያውም በወንድሙ አርባዝ ካን ሁለተኛ ጋብቻ ላይ ተገኝታ መታየቷ የሰልማን የፍቅር ሕይወት በመጨረሻ በትዳር ሊቋጭ ነው ተብሎ በብዛት ተዘግቦ ነበር። እንዲሁ በመለያየት ተበትኗል። ሰልማን በአንድ ቃለ መጠይቅ 4 ጊዜ ለመጋባት ሞክሮ እንደነበር ተናግሯል። ዩሊያ ከእነዚህ ግንኙነቶች አንዷ ልትሆን ትችላለች ተብሎ ይነገራል። ሰልማን ካን ከሌሎች በርካታ ሴቶች ጋር በፍቅር ግንኙነት ውስጥ እንደነበር የሚገልጹ ሌሎች መረጃዎችም አሉ። ከእነዚህ መካከል ፋሪያ አላም በ1996 ከሰልማን ጋር በፍቅር ግንኙነት ውስጥ እንደነበረች ተወራ። ነገር ግን ሰልማን ይህን ግንኙነት እውነት አይደለም ሲል አጣጥሏል። ኤሊ አብራም በ2013 በቢግ ቦስ በተሰኘ ፊልም ላይ ከተሳተፈች በኋላ ከሰልማን ጋር ተያያዘች። ነገር ግን ግንኙነታቸው የሚያረጋግጥ ነገር አልተገለጸም። ክላውዲያ ሴስላ በ2009 ቢግ ቦስ ላይ ከታየች በኋላ እንዲሁ ከሰልማን ጋር በፍቅር ተያይዛ ስሟ ተነስቷል። ነገር ግን ሁለቱም ጓደኛ ብቻ ነበር ሲሉ የቀረበባቸውን አሉባልታ አጣጥለዋል። ማሂ ቻይልድ በ2011 እንዲሁ ከሰልማን ጋር በሌላ ፊልም ላይ ከታየች በኋላ የፍቅር ግንኙነት ወሬዎች ተነስተዋል። ይህም ሳይረጋገጥ በአሉባልታ አልፏል። ዴዚ ሻ በ2014 በፊልሙ ጄሆ ላይ ከሰልማን ጋር ሲሰሩ የፍቅር ወሬዎች ተሰምቶ ነበር። ይህም ማረጋገጫ ያልተሰጠበት እንዲሁ በወሬ ደረጃ የተነገረ ነው። ሳማንታ ሎክውድ በ2022 ከሰልማን ጋር በፍቅር ግንኙነት ውስጥ እንደነበረች ተወራ። ነገር ግን ሳማንታ ይህን ወሬ አስተባብላለች። ሰልማን ካን በተለያዩ ቃለ መጠይቆች ላይ ከ6 በላይ ሴቶች ጋር በፍቅር ግንኙነት ውስጥ እንደነበርና 4 ጊዜ ለመጋባት ሞክሮ ይህም ሳይሳካ እንደቀረ ተናግሯል። ሰልማን ካን አሁን ላይ 60ኛ ዓመቱ ላይ ሲገኝ ትዳር አልመሰረተም፣ ልጆችም አልወለደም። የፍቅር ሕይወቱ አነጋጋሪ እንዲሆን ምክንያት ፈጥሯል። ሰልማን በቅርብ በነበረው ቃለ ምልልስ የማግባት ዕድሜ ያልፏል ሲል ተደምጧል። አሁን ላይ 60ኛ ዓመቱ ላይ የሚገኘው የቦሊውድ ኮከብ የፍቅር ሕይወቱ አነጋጋሪ ሆኖ እንደቀጠለ ነው። ይህ መረጃ በተለያዩ የበይነመረብ ምንጮች የተመሰረተ ሲሆን ለተጨማሪ ዝርዝሮች እንደ ኢንዲያ ታይምስ፣ ዙም ቲቪ እና ፊልም ቤት ያሉ ምንጮችን መጎብኘት ይችላሉ። እኛ በቃን። ሰላም ጊዜ ተመኘን።